ለአንድ ሰው አንድ ጋንታ ጦር። ዕለተ ሐሙስ ሰኔ 24 2013 ዓ.ም ምሽት ቤቴ ሞቅ ደመቅ ብለዋል። አንድ የውጭ ሀገር ጋዜጠኛ፣ የእሱ ፍቅረኛ፣ በአንድ ኤምባሲ ውስጥ የሚሰሩ ሁለት ጓደኞች የመተው ጨዋታው ደርቷል። ጨዋታችንን ያደራው በያዝናቸው ብርጭቆዎች ብቻ አልነበረም፣ የሚወራው ፖለቲካም በመሆኑም እንጂ። የኢትዮጵያ ውስብስብ ጦርነት፣ የሀገሪቱ ዕጣ ፈንታና ተያያዥ ነገሮች እየተደበላለቁ ነው። ህወሓት ወደ መቀለ ተመለሰ። መንግስትነቱ ወደ መንበሩ መመለሱን አወጀ። አብይ ግን መቀለ በሻሻ ሆናለች፣ ዘራፊ ቡድን ነው ወደ ከተማው የገባው እያለ ቢያጣጥለውም የትግራይ ርዕሰ መዲና ተመልሳ በትግራይ ልሂቃን ቁጥጥር ስር ሆናለች። በበረሃ ሲንከራተት 8 ወራትን ያሳለፈው የትግራይ ፖለቲካ ኃይል መቀለ መግባቱን ማስተባበል አልተቻለም። በትግራይ የደረሰበትን ሽንፈት ለማወራረድ በአዲስ አበባ የሚኖሩ የትግራይ ተወላጆችን እየመነጠረ ማጎር የጀመረው ይሄው የአብይ መንግስት የዲፕሎማቲክ ኮሚኒቲ አባላትን ጠርቶ ግን የተለመደ ውሸቱን ሲያብራራ መዋል ማደሩን እነዚሁ የዲፕሎማሲው ዓለም ወዳጆቼ እየነገሩኝ ነው። ትግራይን ለቅቄ የወጣሁት ለገበሬው አስቤና የእርዳታ እህል ያለ ከልካይ እንዲደርስ ፈልጌ ነው እያለ ይናገራል። ግን ያልገባው ነገር የዲፕሎማሲው መድረክ እንዲህ ባለ ጎምዛዛ ፈጠራዎች በቀላሉ እጅ የሚሰጥ አልነበረም። ከትግራይ የወጣው ተሸንፎ ነው። ይህንን አውሮፓም አሜሪካም ያውቃሉ አለ አንደኛው ከመካከላችን። ይህ ንግግር እኮ የራሱ ዕዳ አለበት። ትግራይን ለቅቄ የወጣሁት ለገበሬው አስቤና የእርዳታ እህል ያለ ከልካይ እንዲደርስ ፈልጌ ነው ማለት እኮ እርዳታው እንዳይደርስም ሆነ ገበሬው እንዳያርስ እንቅፋት የሆንኩት እኔ ነበርኩ ማለት ነው። በሌላ አገላለጽ ሽብርተኛ ያልከው ድርጅት ካንተ መንግስት ከሆንከው አካል ይልቅ ለህዝቡ ይጨነቃል ማለት ነው። ሰውያችሁ ማስታወሻው ላይ የዕለት አጀንዳ እንጂ የዓመት ዕቅድ የለውም አለ ጋዜጠኛው። ዕድሜ ለእናንተ ለምዕራባውያን። መሪዎቻችሁ ጥሩ አባወራ መሆን ያልቻለን ሰውዬ የሀገር መሪ አድርገው አስቀምጠውብን የምንወዳትን ሀገራችንን አፈራረሰብን አልኩና ያችን አብይ በትዳሩ ላይ ይሰራት የነበረችውን ውስልትና በማንሳት ጥሩ ባልም ጥሩ አባትም መሆን ያልቻለ ሰው የሀገር መሪ በመደረጉ ያጋጠመንን ነገር አብራራው። ለነገሩ እሱ የውጭ ጣልቃ ገብነትን የጋበዘው በሀገሩ ጉዳይ ላይ ብቻ ሳይሆን በትዳሩም ጭምር ነው ብዬ አሳኳቸው። ጨዋታችን በዚህ መልኩ ዋለና ከምሽቱ 3 ሰዓት አካባቢ ወዳጆቼ ወደ የቤታቸው ሊሄዱ ተነሱ። እነሱን ሸኝቼ ስመለስ የሲፒጄ የምስራቅ አፍሪካ ኃላፊ ሙኒኪ ሙሞ ደወለችልኝ። አበበ ተደብድቦ ከተጣለ በኋላ ሥራ ማቆማችንን ታውቃለች። ያለ ሥራ የምናሳልፈው ጊዜ እንዴት እየሄደ እንደሆነ ለመግባቢያ ያህል ካነሳችልኝ በኋላ ወደ ዋናው ጉዳዩ ገባች። የአበበን መደብደብ በተመለከተ ያወጣነውን መግለጫ ልኬልሃለሁ፣ ተመልከተው። እሱን ተከትሎ የሚመጣ ምንም አይነት አስተያየት ወይም ሪአክሽን ካለ ንገረኝ አለችኝ። ኢሜሉን ስከፍት ኢትዮጵያን ጆርናሊስት አበበ ባዬ abducted and assaulted by unidentified man በሚል ርዕስ የተጻፈውን የጋዜጠኞች መብት ተቆርቋሪ ኮሚቴ ሲፒጄ መግለጫ ከፊቴ ተደቀነ። አለፍ አለፍ ብዬ አነበብኩት። የተለየ ነገር የለው። ወዲያው ለአበበ ደወልኩለት። የሲፒጄን መግለጫ አንብበው፣ ወንድማችን አበበ ተደበደበ፣ ደብዳቤዎቹን መንግስት ለፍርድ ያቅርብ እያሉ በእንባ ተሞልተው ጽፈዋል ብዬ እንደመቀለድ አልኩ። በዚያ ሰሞን ደብሮት ስለነበር ለማበረታታት የማላደርገው ነገር አልነበረም። እናም የገጠመውን አደጋ አቅልሎ እንዲያየው ለማድረግ ሁሉንም አጋጣሚዎችን እጠቀም እንደነበር ትዝ ይለኛል። ይሄም የዚህ አካል መሆኑ ነው። በዚያ ምሽት ከሚኖርበት ገስት ሃውስ አቅራቢያ በሚገኝ አንድ ሬስቶራንት ውስጥ ከጓደኞቹ ጋር እራት እየበላ መሆኑን ገልጾ የወጣውን መግለጫ ወደ ቤት ሲገባ እንደሚያየው ነገረኝና ስልኩን ዘጋን። ይህን ስናወራ ከምሽቱ 3 ሰዓት ከ10 አካባቢ ነው። መግለጫውን በሙሉ ልቤ ወደ ማንበብ ተመለስኩ። ኢትዮጵያዊውን ጋዜጠኛ አበበ ባዬን አፍነው የደበደቡና ያስደበደቡ ሰዎች ከተጠያቂነት ማምለጥ አይችሉም። የሀገሪቱ ባለስልጣናት ይህንን ጉዳይ በጥልቀት መመርመር፣ አጥቂዎቹን መለየትና ተጠያቂ ማድረግ አለባቸው ስትል መግለጫው ላይ የሲፒጄ አፍሪካ ፕሮግራም አስተባባሪ አንጌላ ኩዊንታል መናገሯን የሚያትት ጥቅስ ላይ ስደርስ ፈገግ አልኩ።
ፈቅደውና አዘው ያደረጉትን ባለሥልጣናት እንዲያጣሩ ታሳስባለች። የወንጀሉን ፈጻሚ ዳኛ እንዲሆን መጠየቁ አስገረመኝ። የሰረቀኝ ካፋለገኝ የጠፋኝስ እንዴት ሊገኝ ነውና ነገሩ። በእርግጥ እሷ በዚህ ላይ የምትለው ነገር ሊኖራት አይችልም። በኢትዮጵያ ውስጥ ታይቶ በማይታወቅ ደረጃ ጋዜጠኞች በአደባባይ በጥይት ተደብድበው የሚገደሉ፣ በዘር ተመርጠው የሚታሰሩ መሆናቸውን ለመረዳት ይህም በራሱ በመንግሥትና በከፍተኛ ባለሥልጣናት የሚመራ መሆኑን አንጌላ ታውቀው ዘንድ የሀገሪቱን ውስብስብ ፖለቲካ መረዳት ያስፈልጋታል። በትግራይ ጦርነት ለማካሄድ የትግራይ ጋዜጠኞችን፣ በወለጋ እልቂት ለማስቀጠል ኦሮሞ የሚዲያ ሰዎችን፣ በአማራ ክልል የሆነ ዘመቻ ለመፈጸም የአማራ ተወላጅ የመገናኛ ብዙሃን ባለሙያዎችን የሚያስረው የአብይ አገዛዝ ጋዜጠኛን በብሔር እየመረጡ በማሰር ረገድ ቀዳሚው የኢትዮጵያ መንግሥት መሪ ስለመሆኑ ክርክር የሚቀርብበት አይመስለኝም። ብዙ ጋዜጠኞችን በማሰርም በሀገሪቱ ታሪክ የመጀመሪያው አገዛዝ ነው። እኔ ይህንን ጽሑፍ በምጽፍበት ወቅት እንኳን በዚህ ሰውዬ መንግሥት የታሰርን ጋዜጠኛ አሃዝ ከ150 በልጧል። ይህንን ቁጥር ከዚህ መንግሥት በፊት የነበሩ መንግሥታት በሙሉ ያሰሯቸው ጋዜጠኞች ቢደረደሩ አይደርሱበትም። የእሱ የተለየ የሚሆነው ደግሞ በገዢው ፓርቲ ልሳናት ላይ የሚሰሩ የመንግሥት ጋዜጠኞችን ጭምር ማሰሩ ነው። በአዲስ ዘመን ጋዜጣ፣ በኢትዮጵያ ሄራልድ፣ በኢቲቪ፣ በኦቢኤን ወዘተ የሚሰሩ የትግራይና የኦሮሞ ተወላጆችን በማንነታቸው ለይቶ አስሯል። አሳዶ ከሀገር እንዲወጡ አድርጓል። ከሥራ አግዷል። ይህ መቼም ተደርጎ አያውቅም። የብልጽግናው አገዛዝ አልተመቹኝም ያላቸውን የቴሌቪዥን ጣቢያዎች ኢኤንኤን፣ ኦኤምኤን፣ ትግራይ ቲቪ፣ ድምፂ ወያኔ ወዘተ የሬዲዮ ጣቢያዎችንም አባይ ኤፍኤም፣ የመቀለ ፋና ኤፍኤምን፣ የወላይታ ኤፍኤምን፣ አዋሽ ኤፍኤምን፣ ጋዜጦችንና መጽሔቶችንም ደግሞ ሰንደቅ፣ ዘመን፣ ጥበብ የዘጋውና ሌሎቹን ደግሞ ትላልቅ ግብር በመጣል ያዳከመው በሥልጣኑ የጫግላ ሰሞን ጀምሮ ነበር። በጣም የሚያስገርመው ደግሞ አንድ ምን ልታዘዝ የሚባልና በፋና ቴሌቪዥን ይተላለፍ የነበረ ተከታታይ ድራማ እኔን የሚተች ነው ብሎ እንዳይሰራጭ ማገዱ ነው። እዚህ ላይ አንድ ታሪክ ላንሳ። አብይ አዳነች አበቤን የገቢዎች ሚኒስቴር አድርጎ በሰየመ ሰሞን አንድ ትዕዛዝ ሰጣት። ይኸውም የግል ሚዲያዎች ላይ ከፍ ያለ ግብር ይጣል የሚል ነበር። ያልከፈሉ ይታሰሩም አላት። ሴትየዋ የታዘዘችውን አደረገች። በጋዜጦቹ ላይ የሚሊዮን ብር ዕዳ ጣለች። እንደ ፎርቹንና ሪፖርተር ያሉ ገንዘቡን መክፈሉን ቻሉ። ሰንደቅ ከፍሎም መቀጠል ተሳነው። የአዲስ አድማስ ጋዜጣ ባለቤቶች ደግሞ ገንዘቡን መክፈል አቃታቸው። ከዚያም ገነት ኩሳዬ የተባለችው የጋዜጣው ባለቤት ካልከፈሉ ይታሰሩ የሚለውን አማራጭ ወስዳ በመታሰር ጋዜጣው እንዲቀጥል አደረገች። ኮሽ ሳይልበት ድምፅም ሳይሰማ 6 ወራት ታስራ ወጣች። ሲፒጄ እንዲህ ያለውን የአብይ መንግሥት ነው እንግዲህ የደበደበውን ጋዜጠኛ ያጣራና ደብዳቤዎቹን ይቅጣ ያለው። ይህ ዓለም አቀፍ ድርጅት ማለት የሚጠበቅበት እንዲያ ነው። ሆኖም የመንግሥትን ሩብ ባህሪ ይቅርና የሽፍታ ዲስፕሊን እንኳን የሌለውን የኢትዮጵያን አገዛዝ ይህንን እንደማያደርግ የሰማይ ላይ አሞራ የምድርም ተራራም ያውቅ ነበር። ይህንን እያሰብኩ ባለሁበት ሰዓት የአበበ ጓደኛ ደወለልኝ። ከእርሱ ጋር ካወራም በኋላ 15 ደቂቃም አልቆየ። ሳነሳው ትንፋሹ ይቆራረጣል። ምነው አንበሳው አልኩት ተረጋግቼ። የወጣው መግለጫ ችግር አለው እንዴ? አደጋ አለው እንዴ? የሲፒጄን መግለጫ ማለቱ ነበር። እየተንተባተበና እየተጣደፈ አናገረኝ። ኧረ እንደውም ምን ነው አልኩት ግራ ተጋብቼ። አበበን መጥተው ወሰዱት። የፌዴራል ፖሊስ ታርጋ ያለው መኪና ነው። እራት በልተን ስንወጣ በሩ ላይ ጠብቀው አፍነው ወደ መኪናው አስገቡት። ስጠጋቸው አንደኛው ፖሊስ በከስክሱ ከሰከሰኝ። ተነስተው ሲሄዱ በባጃጅ ተከተልኳቸው፣ ግን ልደርስባቸው አልቻልኩም። ወደ ሜክሲኮ አደባባይ አቅጣጫ ነው የሄዱት አለኝ። ደብድበውትም አልረኩም። ሥራ አቁመንም አላመኑም። ብስጭት አልኩ። እየታሰረ መሆኑ ገባኝ። ግን ደግሞ ደብድበውት በመትረፉ ተናደው ሊገድሉት ይሆን እንዴ ስላሰብኩ፣ ከዚያም የጥፋተኝነት ስሜት ወረረኝ። አርፎ የተቀመጠ ልጅ አብረን እንስራ ብዬ የኔን ድምፅና ስም ደብቄ የእሱን አጋፍጬ ሰጠሁት እያልኩ ተብሰከሰብኩ። እንደገና ሌላ ሐሳብ ብልጭ አለልኝ። የአውሎ ሚዲያ ሠራተኛ በመሆኑ ከካሜራ ባለሙያ እስከ ጽዳት ሠራተኛ፣ ከቪዲዮ ኤዲተር እስከ ጋዜጠኛ
ተጠራርገው መታሰራቸውን አውቃለሁ። ስለዚህ ተረኞቹ እኛ መሆናችንን አሰብኩና የአበበም ጉዳይ ከመታሰር ያለፈ እንደማይሆን ተስፋ አደረግኩ። በዚሁ የሐሳብ ጅረት ውስጥ ሆኜ ከአንድ ቀን በፊት የመንግሥት ጋዜጠኛ የሆኑት ጓደኞቼ ነገሩኝ ትዝ አለኝ። በፕሮፓጋንዳ በልጣችሁ ካልተገኛችሁ የበላይነት ይወሰድብናል ሲል በእራት ግብዣ ላይ ነግሯቸዋል። ስለዚህ የፕሮፓጋንዳ የበላይነትን ለመያዝ የሚደረገው ጥረት አካል ነው ማለት ነው እስሩ። ይህንንም አሰብኩ። ከዚህ በኋላ ስለ ራሴ አሰብኩ። ያለ ጥርጥር ቀጣዩ እኔ ነኝ አልኩ። የመሰወርና ከእስር ተደብቄ የማምለጥ ፍላጎት የለኝም። በአንድ በኩል ብዙ ሚሊዮን ብር፣ ብዙ ሚሊዮን ሰው ማሰማራት ከሚችልና ዋና ሥራው በከተማ የሚኖር ተቺዎቹን ማሳደድ ላይ ካደረገ መንግሥት ላመልጥ አልችልም በሚል ስሜት፣ ይህ በእርግጥ ትክክለኛ መላምት አለመሆኑን በኋላ አረጋግጫለሁ። መንግሥትን አዲስ አበባ ውስጥ እየኖሩም ማምለጥ እንደሚቻል አይቻለሁ። በሌላ በኩል ደግሞ ምንም ጥፋት ሳይኖርብኝ እየተሽለኮለኩ መኖር ስለማልወድ አልተመኘሁትም። በመሆኑም ከዚያ ሰዓት ጀምሮ ቤቴን ለቅቄ ብወጣ እችል የነበረ ቢሆንም ተውኩት። እንዲያም ሆኖ ከቤት ወጥቼ ዙሪያዬን ቃኘሁ። እስከ ምሽቱ 5 ሰዓት ገደማ ከግቢያችን ጥበቃዎች ጋር በመኪና ማቆሚያ ቦታና በአካባቢው ተዘዋወርን። በእግረኛም በመኪናም በር እያወጋን ወጣን ገባን። ለእነርሱ የነገርኳቸው ነገር የለም። እንቅልፍ አልወስድ ብሎኝ ወክ ለማድረግ እንደወጣው ብቻ ነው የሚያውቁት። ምንም እንደሌለ ካረጋገጥኩ በኋላ ወደ ቤቴ ተመለስኩ። ደመነፍሴ የሚነግረኝ እስር እንደማይቀርልኝ ነው። ቤቴ ከመጡ አሊያም የኤሌክትሮኒክስ መሳሪያዎቼ እጃቸው ላይ ከገቡ ብዙ ጣጣ ይመጣብኛል። አንዳንድ መረጃ አቀባዮቼን ለአደጋ ላጋለጥ እችላለሁ። ማስታወሻዎቼ ከታዩ ሚስጥራዊ መረጃዎችን እንደማውቅ ይታወቅብኛል። በእኔም ላይ ጠንከር ያለ ክስ ለማዘጋጀት የሚያስችል ማስረጃ ያገኛሉ። ይህንን ስል አንዳች ወንጀል ላይ የተሰማራው ነበርኩ ማለት እንዳልሆነ ልብ ይባልልኝ። አገዛዙ የምጽፈውን ዲያሪ ሳይቀር ክስ አድርጎ የማቅረብ ልምድ ያለው ኃይል ነው። ደግሞም ዘራፊ ነው። ሲያስረህ የሚወስደውን ሞባይልና ኮምፒውተር፣ መጽሐፍትና ከኪሴ የተገኘውን ብር አይመልስም። በዚያ ላይ እንደ ጋዜጠኝነቴ ከመንግሥትም ከተቃዋሚዎችም ከዲፕሎማሲውም ዓለም ሰዎች መረጃ አገኛለሁ። በአብዛኛው እነዚህን በማስታወሻዎቼ ላይ የማስፈር ልምድ አለኝ። ቢከሰኝ ይህንን ነው ማስረጃም ክስም አድርጎ የሚያቀርበው። ደግሞም አስሮ ነው ወንጀል የሚፈልገው። ይህ ባለበት ሁኔታ እጄን አጣጥፌ ልጠብቀው አልችልም። እናም ወሰንኩ። በቤቴ ውስጥ የሚገኝ ተጠያቂነትን የሚያመጣ ነገር ሁሉ ማሸሽ፣ ስልኮቼን፣ ሃርድ ዲስክ፣ ፍላሽ ዲስክ፣ ላፕቶፕ፣ አንዳንድ ሰነዶች ወዘተ ለቃቅሜ በአንድ ሻንጣ አደረግኩና ወደ አንድ ጓደኛዬ ቤት በሌሊት ሄድኩ። ዕቃዎቹን ሰጠሁትና ሲነጋ ወደ ሌላ ሩቅ ወዳጃችን ቤት እንዲያሸሸው ነግሬው ወደ ቤቴ ተመለስኩ። በዕለቱ የፍርድ ቤት ቀጠሮ አለኝ፣ ልደታ ችሎት። ለ40 ምናምንኛ ጊዜ እቀርባለሁ። በ2012 ዓ.ም የተመሠረተብኝን ክስ እየተከራከርኩ ነው። ዕለቱ የመከላከያ ምስክሮቼን ይዤ የምቀርብበት ነው። በእርግጥ አንዱ ምስክሬ አበበ ነበር። የእሱን መታሰር በመናገር ቀጠሮ እንዲራዘም ለመጠየቅ ከጠበቃዬ ጋር ወሰንን። እናም ሁሌም ፍርድ ቤት ስቀርብ እንደማደርገው ሙሉ ሱፍ ከነክራባቱ ለብሼ ወደ ችሎት ልሄድ መኪናዬን አስነስቼ ጉዞ ጀመርኩ። እንዲያም ሆኖ ዙሪያ ገባዬን አላመንኩትም። ነፃነት ሊሰማኝ አልቻለም። ከኋላዬ የሚሄድ መኪና ሁሉ እኔን የሚከተለኝ የደህንነት መኪና እየመሰለኝ ተቸገርኩ። ሆነ ብዬ መንገድ ላይ ቆማለሁ። የማይመለከተኝን አደባባይ እዞራለሁ። ከኋላዬ የሚመጣን መኪና አሳልፍና ቀስ እያልኩ እከተለዋለሁ፣ ክትትል ላይ መሆን አለመሆኔን ለማረጋገጥ። በዚህ መልኩ እየተጓዝኩ ቀበና ደረስኩ። ወደ ፈረንሳይ ለጋሲዮን መጓዝ ነበረብኝ። አንደኛው የመከላከያ ምስክሬና የልብ ጓደኛዬ እዚህ አካባቢ ነው የሚኖረው። እንደ እውነት ከሆነ ይህ ሰው ጓደኛ አይደለም፣ ወንድሜ ነው። ወንድም የእናት ልጅ ብቻ ነው ያለው ማን ነው? አይደለም። የምወደውና የሚወደኝ ወንድሜን ካጣሁ በኋላ የወንድምነት ጉድለቴን ሊሞላ ከጎኔ የቆመ የክፉም የደግም ዘመን ወንድሜ ነው። ከዚህ በኋላ የምኖርም አልመሰለኝም ነበር። ምንም የማልፈራ ከምንም ጋር የምጋፈጥ ሆንኩ። በ25 ዓመቱ የተቀጨውን ወንድሜን እንደ ዋዛ ማጣት መልመድ አቃተኝ። ግን ጓደኞቼና ቤተሰቦቼ ከጎኔ ቆሞ አበረቱኝ። ይህ በፈረንሳይ ለጋሲዮን አካባቢ የሚኖረው ጓደኛዬ ዋናው ነበር። ሥራው እኔ ጋር ሆነ። ሐዘኔን እየተጋራ በደስታዬም እየተደሰተ አብረናለን።
ዛሬ ደግሞ የመከላከያ ምስክሬ ሆኖ በፍርድ ቤት ይቀርባል። እሱን ይዤ ወደ ልደታ ለማምራት የቀበናን ዳገት ጀመርኩት። ወደ 6 ኪሎ የሚወስደውን መንገድ ትቼ በምኒልክ ሆስፒታል በኩል በጃልሜዳ ጀርባ የሚያስወጣውን ቀጭን አስፋልት ያዝኩ። ጠባቡን መንገድ በዝግታ እየነዳው ነው። ረዥሙን የጃልሜዳን አጥር አጋመስኩት። ቀስ እያልኩ እየነዳው ባለውበት ሰዓት በድንገት አንድ የፌዴራል ፖሊስ ፓትሮል መኪና መንገዴን ከፊቴ መጥቶ ዘጋው። ወዲያው እንደ በረዶ ዱብ ዱብ አሉ ፖሊሶቹ። በኋላ መስታወቴ አየሁ። ሌላ ፓትሮል መኪና አጠገቤ መጥቶ ቆሟል። ከኋላም ከፊትም ተዘጋብኝ። እየሆነ ያለው ነገር ለአንድ ጋዜጠኛ አይመስልም። አንዳች የሽብር ድርጅት ስመራ የከረምኩ መሰለኝ። ለምን እንደሆነ አላውቅም። መታሰርን እየጠበቅኩ እያድሬ፣ አሁን ግን ልቤ ስንጥቅ እስኪል ድረስ ደነገጥኩ። ነፍስም አይደል ደነገጥኩ። ምናልባት የሰራዊቱ ብዛትና የተሰጠኝ ትኩረት ይህንን ያህል መሆኑ የሚደርስብኝንም ጉዳት የከፋ ያደርጓል ብዬ አስቤ ይሆናል። ለነገሩ በዚህ ደረጃም ለማሰብ ፋታ አላገኘሁም። ግን ወዲያው ራሴን አረጋግቼ የሚሆነውን ወደ መከታተል ገባሁ። ከመኪናው ላይ ፈስለክ ብለው ሲዘሉ ግንባሬን ብለውኝ የሚሄዱ ነበር የሚመስሉት። እንደ ኪም ጆንግ ኡን ጠባቂዎች መኪናዬን ዙሪያውን ከበቧት። ጠመንጃ ደግነው እንዳልንቀሳቀስ አዘው አስቆሙኝ። ከፊት ካለው መኪና ገቢና ዘሎ የወረደ አንድ ሲቪል ወደ እኔ መጣ። መስኮቴን ዘጋሁት። ክፈት እያለ ጮኸ። መስታወቱን ዝቅ አደረግኩት። መታወቂያ አምጣ አለኝ። መታወቂያ አልያዝኩም። መለስኩ። ሆነ ብዬ ለመጨቃጨቅና ነገር ለማብዛት ብዬ እንጂ ይህ ምላሽ አስፈላጊም አልነበረም። መንጃ ፈቃዴን ማሳየት ይችል ነበር። እሺ ስልክህን አምጣ ሲል ወደ ቀጣዩ ጥያቄ አለፈ። የለኝም። ጅል፣ በሌሊቱ የት እንዳደረስኩት አላወቅ። እናንተ በጠመንጃችሁ እንጂ በብልጠታችሁ ውስጥ አትበልጡኝም ብዬ በልቤ ስለማፌዜ እርግጠኛ አይደለሁም። እንዲህ ያለ ነገር ለማሰላሰል ፋታ አልነበረኝም። እሺ ናውረድ። ከመኪናዬ ወጣሁ። ከአንድ ፖሊስ ጋር ሆኜ ሲቪል ደህንነቱ መኪናዬን ይበረብራት ጀመር። አጎንብሶ ጋቢናውን ሲያተራምስ ከኋላው ቆሜ ሁለት እጄን ኪሴ ከትቼ አየው ነበር። ከግራ ጎኑ ላይ ድመት የሚያህል ሽጉጥ ሽጧል። ሲበረበር መንጃ ፈቃዴን አገኘው። መታወቂያ ስጠይቅህ ለምን የለኝም አልክ አለኝ መንጃ ፈቃዴን እያሳየ። እኮ የጠየከኝ መታወቂያ ነዋ፣ እሱ እኮ መንጃ ፈቃድ ነው አልኩት። ነገረኝነት የገባው መሰለኝ። ተወኝና ወደ ብርበራው ገባ። ያገኘው አንዳች ነገር አልነበረም። በትከሻዬ ግራና ቀኝ ረጃጅም ፖሊሶች ጠመንጃቸውን ወደ እኔ ደግነው ቆሟል። መኪና መንገዱን ተከትለው ከሁለት አቅጣጫ የሚመጡ መኪኖችና እግረኞች እኛ ወዳለንበት ቦታ ሳይደርሱ እንዲመለሱ የሚያደርጉ ሌሎች ፖሊሶች ከኋላና ከፊት ራቅ ብለው ይህንኑ እያከናወኑ ነው። ጭር ባለ ቦታ አንድ ሀገር አንቀጥቅጥ ወንጀለኛ መያዛቸው ነው እንግዲህ። ፍተሻውን አጠናቀው እየነዳሁ እከተላቸው ዘንድ አዘውኝ ሲቪሉ ወታደር ወደ መጣበት መኪና ሄደ። እኔ መኪና ውስጥ እስከ አፍንጫቸው የታጠቁ 3 ፖሊሶች ገቡ። ከኋላ የተቀመጡት የጠመንጃቸውን አፈሙዝ በትከሻዬ በኩል ብቅ አድርገውታል። ጋቢና ያለውም የጠመንጃው ምላጭ ላይ ጣቱን አድርጎ በንቃት ተቀምጧል። ከኋላ አንድ ፓትሮል፣ ከፊት አንድ ፓትሮል ሆኖ ጉዞ ጀመርኩ። እንደ እውነቱ ከሆነ በእኔ መኪና ውስጥ ያሉት ወታደሮችና አቀማመጤን ያየ ተመልካች እኔም በቤት መኪና ፓትሮል እያደረግኩ ሊመስለው ይችላል። ሜክሲኮ ወንጀል ምርመራ ቢሮ ደረሰ። መኪናዬም እኔም ወደ እስር እንገባ ዘንድ በእጄ የነበሩ ዕቃዎችን አስረከብኩ። ቀበቶና ከረባት ፈታሁ። የጫማ ክሬን አወለቅኩ። ከዚያም የእስረኞች ስም ወደሚመዘገብበት ክፍል ተወሰድኩ። በቦታው ስደርስ ካሳዬን አገኘሁት። ካሳዬ አበቤ ከ1 ዓመት በፊት የደራ ወረዳን አሸብረሃል ብሎ የከሰሰኝ፣ ኦሮሞ ሀገር መምራት አይችልም አለ ብሎ ፍርድ ቤት የገተረኝ የፌዴራል ፖሊስ የሽብር ጉዳዮች ክፍል ምክትል ዳይሬክተር ነው። ሄይ እንኳን ደህና መጣ አለና ስሜን ጠርቶ ሞቅ አድርጎ ሰላምታ ሰጠኝ። ለእስር ቤትም እንኳን ደህና መጣህ ትላላችሁ እንዴ ካሳዬ አልኩት። እንዴት አስታወስከኝ አለ ስሙን ስጠራው። ሽብርተኞች እኮ የሚከታተለንን ሰው ለይተን ማወቅ ይገባናል። የሽብር ጉዳዮች ሹም አይደለ እንዴ አልኩት ፈገግ ብዬ። ስላወቅኩት የተደናገጠ መሰለኝ። ምንም በራስ መተማመን የሌለው ፖሊስነት እንጀራ አጥቶ የገባበት ሙያው እንደሆነ የሚያሳብቅ ልፍስፍስ ሰው ነው። ደንበኛዬ ነው እያለ ለሌሎች ፖሊሶችም አስተዋወቀኝ። ሽንኩርትና ዘይት አከፋፋይ መሰልክ እኮ ካሳዬ እኔን ደንበኛዬ ነው ስትል ብዬ ስናገር ሌሎች ፖሊሶች ሳቁልኝ።
ስሜን ከናያቴ ሙያዬንና ዕድሜን ለሚጽፈው ፖሊስ አስመዘገበ። የተጠረጠረበት ወንጀል በሚለው የሰንጠረዥ ክፍል ስር ደግሞ ሽብር አስባለ። ከዚያም በል እንገናኛለን፣ ያስገቡሃል፣ ብር ፍቀዱለት፣ ይዞ ይግባ አለና ወጣ። የሆነ አንዳች ውለታ የዋለልኝ ለመምሰል ሞከረ። ኪሴ ከነበረው 3600 ብር ውስጥ 1000 ብር እንዲይዝ አዘዘልኝ። ይህንን ያህል መያዝ አይቻልም መሰለኝ። ለዚያም ነው ካሳዬ ሊተባበረኝ የሞከረ የመሰለው። እሱም ወጣ። ደግሞ በጉጉት የምጠብቀው ይመስል ያስገቡሃል፣ እንገናኛለን ይለኛል። የምገባው ወደ መታሰሪያ ክፍሉ ውስጥ መሆኑ ነው። መዝገቤ ላይ እየፈረምኩና አንዳንድ መጠይቆችን እየሞላው ቆየሁ። ልፈርም መዝገቡ ላይ ስጠጋ የአበበን ስም አየሁት። ከእርሱ ቀጥሎ የአንዲት ሴት ስም አለ። ከዚያ እኔ ነኝ። ስፈርም የሴቷ ቦታ እንዳልተፈረመበት መዝጋቢው ፖሊስ አየ። የወንጀሉ አይነትም አልተመዘገበም። እኔን እያስፈረመኝ እቺ ልጅ አልፈረመችም፣ እባክህ ጥራልኝ፣ ደግሞ በምንድን ነው የተጠረጠረችው አለ በሩ ላይ ወደ ቆመው ባልደረባው እያማተረ። እኔ እንጃ፣ በዶክተር አብይ ፌስቡክ ፖስት ስር ተሳድባ ነው ሲባል ሰምቻለሁ አለ አንደኛው። መዝጋቢው አልተገረመም። እኮ ምን ብዬ ልምላው ታዲያ እያለ በሐሳብ አዋጡ አይነት ይመለከታቸዋል። እኮ ሽብር ነዋ፣ ሽብር በለው አለ አንዱ። ሁሉም ተስማሙና ሽብር እንዲሆን ወሰኑ። በዚህ መልኩ መዘገቧት። ጠቅላይ ሚኒስትሩ በሕዝብ ላይ እየዛተ በግለሰቦች ላይ እየፎከረ በሀገር ላይ እያቅራራ በሚጽፈው የፌስቡክ ገጽ ላይ በአስተያየት መስጫው ላይ እሱን ተቃርነው የሚጽፉትን እንደሚያስለቅም በድጋሚ ያረጋገጥኩ። ከዚህ በፊት አንድ የሰማሁት መረጃ ነበር። ከለማ መገርሳ ጋር ተመሳሳይ አቋም አለሽ ተብላ ከብልጽግና እንድትታገድ የተወሰነባትና የኦሮሚያ ምክትል ፕሬዝዳንት ሆና ትሰራ የነበረችው ጠይባ ሐሰን በአንድ ሌሊት በአጥሯ የገቡ ሰዎች መኪናዋን ሰባብረው ላፕቶፓንና ማስታወሻዋን ወሰዱባት። በዚህ ወቅት የድርጊቱን ፈጻሚዎች የላካቸው አብይ ነው ብላ ያመነችው ጠይባ ከተቀመጠችበት አራስ ቤት ወጥታ ወደ ቢሮ ሄደች። የተፈጸመባትን ነገር ዘርዝራ ስታስረዳው አብይ አላስቻለው። እንደውም ልንገርሽ፣ እኔ ብዙ ነገር አልፌሻለሁ። ሚኒሶታ የሚኖረው ወንድምሽ እኮ በፌስቡክ ፕሮፋይሌ ላይ የኔን ፎቶ ዘቅዝቆ ለጥፎ ምንም አላልኩሽም በማለት እንደ ጮህባት ተመልሳ ከመደመሯ በፊት እየዞረች የምታወራው ታሪኳ ነበር። ፌስቡክና ዩቲዩብ፣ ቲክቶክና ትዊተር ላይ ስለ እኔ ምን አሉ ብሎ ቀኑን ሙሉ ሲያስስ እንደሚውል የሰማሁባቸው አጋጣሚዎች ብዙ ናቸው። ታከለ ኡማን ቢሮ ጠርቶ ያናገረው የእኛን ዜና ከዩቲዩብ አይቶ መሆኑን ሰምቻለሁ። ነገሩ እንዲህ ነው። ታከለ ኡማ ከአዲስ አበባ ከከንቲባነት ተነስቶ የማዕድን ሚኒስትር ከተደረገ በኋላ በሙሉ ጊዜ በአዲስ አበባ ዩኒቨርሲቲ እየተማረ መሆኑን ሰማን። የቦርድ ሰብሳቢ ሆኖ በሚመራው ተቋም ውስጥ ደግሞም የሙሉ ጊዜን ለመስራት የተሾመ ሚኒስትር እየተማረ መሆኑ ጉዳዩን ዜና ያደርገዋል። ይህንንም ከተለያዩ ምንጮች አመሳክረን ዜና ሰራ ነው። ትምህርቱን የጀመረው ትክክለኛውን ሂደት ተከትሎና የመግቢያ ፈተናውን አልፎ መሆኑን ግን የሚማረው በመንግስት የሥራ ሰዓት መሆኑን ገልጸን ዘገብ ነው። አብይ ይህንን ዜና ሲሰማ እያበደ ታከለን ጠራው። ቢሮ እንደደረሰም ይህንን ዜና ከፍቶ እያሰማ የምታስወቅሱኝ እኮ እናንተ ናችሁ አለው። ታከለም የሚማረው ስራውን በማይበድል መልኩ መሆኑን አምሽቶ እንደሚሰራ ያለው ጊዜ ብዙም ስራ ለሌለው ለማዕድን ሚኒስትር በቂ እንደሆነ አስረድቶ ወጣ። አብይ በዚህ ዝርዝር ማህበራዊ ሚዲያ የሚከታተል ሰው መሆኑን አውቃለሁ። እናም በሱ የፌስቡክ ገጽ ስር በጻፈችው አስተያየት ምክንያት አንዲትን ወጣት በሽብር አሳስሮ ሳገኝ ብዙም አልተደነቅኩም። የዚህ ክፍል ቆይታዬን አጠናቅቄ ወደ ማጎሪያ ተወሰድኩ። ይዞኝ የሄደው ፖሊስም ያችን በጠቅላይ ሚኒስትሩ የፌስቡክ ገጽ ላይ የተሳደበችን ሽብርተኛ ከእስር ቤቱ አውጥቶ እንዲያስፈርማት መዝጋቢው አዞት ስለነበር እኔን አስገብቶ እሷን አስጠራ። ያየሰው ሽመልስ ይቀጥላል። እኔ ግን አበቃ።